ከኔ ጋር ማደር አላፈቅሽም? ስነስርዓት ይኖር እንዴ ምንድነው ሸንቃጣው? ወደዚህ ነው ፕራይቬሲ የሚባል ነገር ቆይ እና ተቅማ በስማ ጭንቅላት አይሳቀጥኝ እኮ መቼ ነው ምንድነው? እሺ ቆይ የቹቻ ሰርግ ቀን አብረን ሚዜ አልነበረም ነበር? ቹቻ ፈሪ ብላ አዎ ነበር ሚዜ ነበር እናቱ ነው። ከዛ በኋላ ብሬን ሁሉ ተበድሮ አይደል ሄደው ይቀረው። አረኛ ሰፈር እጅ በደረት አድርጎ የሚል ሴት ተገኘ። አንገት ልጅ የሸንቃጣው ስራ ነው። ሸንቃጣው መጣውልህ በዚህ አስጨናቂ ዓለም ውስጥ እድልን እጣፋንታን እንደማግኘት ከባድ ነገር የለም። ብዙ ሰው እጣፋንታዬን አገኘሁ፣ አገባሁ፣ ወለድኩ ሲሉ ሰማለሁ። በእርግጥ ከጥቂቶች በስተቀር ብዙዎች እጣፋንታዬ የተባባሉት ለገላጋይ አስቸግረው እንዳላይሽ ተባብለው ተለያይተዋል። የኔ ግን እጣፋንታዬ ናት። ከሷ ጋር በቃ ዛሬ ደስተኛ ነኝ። ትወደኛለች፣ እወዳታለሁ። በዚያ ላይ እሷን ከጋብቻ በፊት የማገኝበት ብዙ አጋጣሚዎች አሉኝ። ምክንያቱም የሰፈሬ ልጅ ናት። አቀለድ እኔ ምንሽ ትያስካል መቼም የሚሄዱት እኔ እኮ በጉጉት ሞት ምን ነው ደጋግሞ ጠየቅ እንዴ ያው ታውቂ የለ ማን ያስተዳድርሻል ብዬ ነው እንዳታስብ ነው አታስብ ጭራሽ እንዳታስብ አስበሽዋል ሙሉ ሌሊት ካለማንም ከልካይ እኔና አንቺ ብቻ አንድ ቤት ውስጥ ተስፋ የሆነ ነገር ኩክ አረግልሻለሁ ለምሳሌ ሙያዬን ታውቂያለሽ አይደል የሚገርም ስፓጌቲ ተቀመስከኝ ነው የሚገርም ስፓጌቲ ሰራልሻለሁ ይሄ ምናምን ብዙ እኔና አንቺ ብቻ ካለማንም ከልካይ ብቻችንን ሌሊቱን ሙሉ ደስ አይልም ቆይ እኔ የምልሽ ከኔ ጋር ማደር አላፈቅሽም? ስነስርዓት ይኖር እና ምንሽ እንደዛ ነው ስለ ድሮ ሄክስ አልነገርከኝም? በቃ ይሄን ነገር አትረሺውማ። ወይ ምን ያደርግልሻል? ቆይ ምን ይጠቅማል? ጥቅማል ለጠቅላላ እውቀት ለጠቅላላ እውቀት ችግር የለውም እነግርሻለሁ። እንዴ ነን
ምንድነው የጫግላሽ አረጋችሁት እንዴ እንደዚህ የምትጓተቱት? እውነት ይመስላል። በጣም ቀናሽ እንዴ ማ እኔ አላደርገውም ታውቂኛለሽ እኮ ከፈለኩ። እሺ ምን እግር ጣልሽ? እሷን እየፈለኩ ነው። ቤት እጅ እኮ አጣሁሽ። ኦኬ እንሂድሽ። ይቅርታ ጉዳይ ነበረ። በእንደዚህ አይነት ስሜት መጣሽ። አሁን ቀጠሮ አለን እንሂድ ምናምን ይባላል አይባልም? አይ ቀጠሮ ነበረ። እውነት ነው። የታመሽ ጓደኛዬ ትንሽ ሰላም ነበር። እንደዛ ነው አይደለ? እሺ ያለሽ እሺ አይጠቅምም። ይቻላል እንዴ? ወደዚህ ፕራይቬሲ የሚባል ነገር ጓዴ እና ጠቅማ በስማ ጭንቅላት አይሳቀጥክኝ እኮ የሴት ፀጉር ቤት እና እኔም እኮ ትንሽ ምን ታደርጋለህ? እንደሱ ነው እንዴ? እኔ እኮ ትንሽ እኮ ታሰማምሬ ብዬ እኮ ነው። እኔ በእናትህ በጣም ነው በዚህ ነው የምለኩስህ። አልገባኝም። ታሰማምረኛለህ እና ኧረ እባክህ ምን ነው አንተ እኮ የምትለው ነገር መች ጠፋኝ። መጀመሪያውን እኮ የምትፈልገውን ነገር ሁሉ እኮ ነው ያውቀዋል። አንተ እኮ የምትለው ነገር እኮ ይገባኛል። አሁን ይኸውልህ ምን እንደምትል በምን አይነት መንገድ ለመግባት እንደምትፈልግ ሁሉ ይገባኛል። ግን ይኸውልህ ደንበኞች አሉ። አንደኛ ደንበኞች አሉ የሥራ ቦታ፣ ሁለተኛ ደግሞ ስማ እሺ አንተ የምትፈልጋቸው ሴቶች እዚህ እንዴ ቀጥ ብለህ ቆይ ምን ሆነህ ነው ግን? አለበለዚያ ግን የምር ሸንቃጡ ይደብርሃል ብዬ ነው እንጂ አስቀይምሃለሁ። እስካሁን ዝም ያልኩህ ይደብርሃል ብዬ ነው። በጣም ነው ያበዛው። እንዴት ማለት እኔ የምመጣው አንተ ይኸውልህ እዚህ የመጣውን ሁሉ ካላየው ካልጀነጀው ምናምን ትላለህ። ያቺ ታይማ እየየ ስትላት የነበረችዋ ቀሙህ ይኸውልህ የሚሉ ምርጥ ጀለሶች ወሰዱብህ እየመጣህ እኔ ጋር የምትለገም ምን ማለት ነው ደግሞ? ምን ማለት ነው? ምን ማለት ነው? ያ ደንበኛዬን እንኳን አባረርካት፣ የት እንደዋጥካት ወሰዱብህ፣ የሚጠልፉብህ እነዛ ምላሳሞች። ምላስን ምን ማለት ነው? አነጋገር ይኑርህ። ይኸውልህ ቁመና ሰጥቷል። እሺ ግን ተጠቀምበታ። ምን እንዴት እንደሚነገር እንዴት እንደሚግባባ ተግባቦት ተማር። ላሳይ እንዴ? ስማ ሲያዩ ቁመና የለሽም እንዴ? ለምን በጣም አበዛው ሸንቃጡ። ምን አንተ ጥያቄዎች ከዛ ጋር አስፋልት ጋር ማለት እንዳልጥልህ እንዴ? በጣም ተዳፈርከኝ። ኧረ እባክህ እውነት የለሽም። በቃ ቁመናዎች ተሸክሜ ይላል እንዛ አንተ ጥያቄ ነው የሚል ታውቃለህ እንዳለ ሰው ነው። ተው እንጂ እና ለዚህም ተዳርሰናል። አላወቀኝም። እኔን ግዝሽን የምር አላወቀኝም ማለት ነው። አናውቃለሁ። አብጠርጥሬ እሺ አብጠርጥሬ ነው የማውቅህ። አብጠርጥሬ ይኸውልህ አቅት ይኑርህ። መጀመሪያ ምን አይነት ባህሪ ይኑርህ። ዝም ብለህ ቁመናህን ተጠቀምበት። ምላስን ሳለው የሌለ ዝም ብሎ እዚህ ዘው አይባልም። አስቀጠቅጣለሁ። ውስጥ ይህንን የሚያካክሉ ሴቶች አሉ። ይኑ በእኔ ከመጣ ደግሞ ሊጨፈጭፏል። እኔ ዝም ብዬ ይኸውልህ ስነ ስርዓት እና ምንድን ነው የምትለኝ? መጣሁ። እንዴት አድርገህ ነው የምትገባው? እንዴት አድርገህ ነው የምትገባው? እኔ ግዝሽ አይደለሁም። እንዴት ነው ከለከልከኝ? እንዴት አሳያለሁ። ኧረ እባክህ የምር እኔ ግዝሽ አይደለሁም። ታየኛለህ በቅርቡ። እርግጠኛ እንዳንተ አይነት ሰፈር እንዳንተ አይነት የጓደኛ ወይስ የሆነ ጓደኛ ይቻላል። እኔ ችግር አለው ብገባው። ተው እንጂ ችግር የለውም። እንተያያለን። ግዝሽ ምን አለ በል። ስርዓት አትይዝም እንዳንተ ታሳየኛለህ። ቆይ ወስጄ ጭቅናጭን እንዲህ ስመለስ ልክ ሳላግል ልክ ትገባለህ።
ወስጄ ነው የምቀጠቅጥህ። እቀጠቅጥሃለሁ። ኧረ ጥጋብ! ይሄን ያህል ጥጋብ! ቆይ እኔ የምሰራውን እኔ ነኝ የማውቅ። ጮማ ራስ ምን አይነት ነው ማለት ነው? አንዳንድ ጊዜ መንገድ ላይ አንዳንድ ወርቦች ዝም ብለው የሚያስመስሉ በቃ ራሳቸውን አሳምረው ማለት ነው። ስልክሽን ለማን የምታሰጭ? ስልክ መስጠት የለም። አሁን ፀጉርሽን መብራት ሲመጣ ደውልልሻለሁ። ቆንጆ አድርጌ ነው የምሰራሽ። ያው የታወቀ ነው እንጂ በምንም ተአምር ይሄ የማይጠቅም ነገር አንዳንድ የማይጠቅሙ ሰዎች አሉ። ለእነሱ ፊት እንዳትሰጪ። ፖስተር ነው አንዳንድ እንቅስቃሴዎችን ስላየሁ እዚህ አካባቢ አስታውሽ። መንገድ ላይ የሚያስቆም ሰው ከመጣ እኔ ትዝ ይለኛል። እሺ፣ ስልክ ቁጥር፣ ፊት መስጠት፣ ፈገግታ ምናምን ሲሪየስ ፖስተር ነው። እሺ ሂጃው ወደ እደውልልሻለሁ። መብራት ሲመጣ እንዲሁ የተቀላላ በቃ እንዲሁ በቃ እኔ ቤት ቆንጆ ቆንጆ በመጣ ቁጥር እየተከታተሉ ምን አይነት እንዲሁ ፈጣጣ እኔ ቤት ቆነጃጅት ስለመጡ በቃ ማፍጠጥ። እኔ እኮ የምክር አገልግሎት ስለምሰጣቸው ነው። ሌላ ጉዳይ እኮ የለም። ይሄ ምን አይነት እንዲሁ ቆጣሪውን አብሪ። አዎ ግዝሽ ይባላል። ስም የለሽም እንዴ? ምን ነው ስሜ የምታውቀኝ መስሎኝ ነበር። ማለት ሙሉ ስምሽ እንዴ? እንዴ መገመት። እሺ ሙዬ ከየት ነው? አይ ሚን ከጸጉር ቤት? አዎ ነበር። መብራት ጠፋ። ግን እኮ የተሰራሽ ነው የሚመስለው። በጣም ነው የሚያምረው። እና ጸጉር ቤት ስቲኝ ላይ ጋር ያለው ህንጻ ጋር? አዎ እንዳይተው። ቀጭኑ ልጅ እንዴ ሸንቃጣ። እንደዚህ አይነቶችን እየወሰድክ ነው? አሪፍ ጸጉር ቤት ነው። አዎ። እንዴት ነው ልጅስ? ተጫዋች ነገር ነው? አዎ ነው። ያዝጋል እኮ ሰው አንዳንዴ እኮ። እና ልሂድ ቸኩላለሁ። ይቅር እኮ ትሄጃለሽ እና ወሬኝ እንጂ አንድ ደቂቃ እንዴ ቸኩዬ ነበር። እሸኝሻለሁ። ምን ችግር አለው? እኔ የምለው እና ድጋሚ ትመጣሽ ይሰፋ? አይ እመጣለሁ። ቆይ መምጣትማ አለብሽ። ልሂድ አንድ ቸኩዬ ነበር። እንዴ ቆይ እንጂ የት ነው የምትቸኩይው? አንድ ደቂቃ እንኳን አላወራሽኝም እኮ። ምን ትሄጂበታል? እሸኝሽ? እሺ ቆይ ቁኛ እንዴ እንዴ አይን አፋርነት። ልሂድ ቸኩላለሁ እኮ እሸኝሻለሁ። ቸኩላለሁ። አንደኛ የምትለው ነገር አይሰማም ማለት የሆነ የምትለው ነገር አለ። ኧረ ጨዋታ ማሳመረ እኔ የምለው እሺ ከሄድሽ ላይ ቀር ስልክሽ ልቀበልሽ? ስልክ የለኝም። የለኝም ማለት ሰርቀውሽ ነው? ጭራሽ ስልክ አልይዝም። ኧረ አይባልም እንዴ አይዝም ትላለች እንዴ በዚህ ዘመን? ይቅርታ። እሺ ቆይ ትሄጃለሽ እንዴ? ሊሊ ሶስተኛ ሽኮ ልሂድ የምትይው? እሺ ድጋሚ ነው የምንገናኘው? የሆነ ቀን አራት ፈሪ ምንድነው የሚያሳፍርሽ እንዴ? እሺ ጆክ አረኛ ሰፈር እጅ በደረት አድርጎ የሚሄድ ሴት ተገኘ። አንገት ልፊ የሸንቃጣው ስራ ነው። ሸንቃጣው መጣውልህ። ምንድነው እንደዚህ የሚያንቀለቅልሽ? ገባ ኧረ እዛው አንተ ነገር ያለውኝ እንዴ ዱላም አለ። እኔ የምልሽ ምን ያደርጋል ሰው ከኔ በላ? ኧረ እንዴ ምን ነው እንዴ? እውነትም ከአንቺ በላይ እስኪ እንዳትስት አንተ ማዘራልሽ ከጀርባ እንዴ ምን ነው?
እንደዚህ የምታደርጉ በቃቸው እንዴ የት ነው የምትሄድ? ማኪ ጋር ቀጠሮ ነበር። ቀጠሮ ለዛ ነው እንደዚህ በቃ ኮኔ እኮ ለምን ሄድልኝ አትይኝ? እኔ እንደሱ አላልኩም ማለት ጣይ አይሽ ለማለት ፈልገህ አይደለም ፈልጌ ሳይሆን ወልሽ ታች ጋር መቆየት ትንሽ ትርፉ ኪሳራ ትንሽ እሺ ለምን ስለሻት እኔ ምን አስበህ ነው እንዴት ትመስለኛለህ? ዛሬ አፍልተሻል እጂ ለማንኛውም እሺ እጂ ዘሽ ነኝ እጂ በቃ እሺ እጂ እሺ በቃ ጠብቀኝ አቅም ያለሽ አትመስይም እጂ ይኸው በኋላ እነግርሻለሁ እቀጠቅጥሻለሁ አይ ልጅ የሆነ ሪንግ ውስጥ ገብተን እንግጠም እንዴ? ስሚኝማ እዛ ማኪና ደስ ያላለኝ ነገር አለ ታውቂያለሽ? ምንድን ነው ልጅቷ እዛ ታቶ ቤት ነው የምትውለው? ያው ታውቂያለሽ ቋንቋ ነው እንጂ ኦኬ ነው አይ አሪፍ ስለዚህ ምን ማለት ነው ከሀሳብ ወጣሁ በቃ ችግር የለም ከሀሳብ ወጣሁ ለማለት ነው ማለት አንዳንድ ታስቢ እኔ የምልሽ እና ታዲያ በቃ አሉ የተባሉ ታዋቂ የሆኑ ታቶዎችን መጀመሪያ አርቶችን እሷ ጋር የሚሰራው ማለት ነው አንተ ምንድን ነው የምታስበው እንዴ? ኧረ ልጅቷ ጭራሽ እንደዚህ ነገር ደም ትለግሳለች እኮ ነው አስበው እንደ ሮናልዶ ስለዚህ ታቶ አትሰራም ግን የሆነች ሾካካ ነገር አትመስልሽም? አንተ በጓደኛዬማ እንደዚህ እንዳትልሽ ነገር ያለ እኔ በሷ ቀልድ አላውቅም እኔ ተቀጥቅጬ ሞትኩ ዛሬ እኔ ስነ ስርዓት ይኖር እሺ ምን አስበን እሱ ኦኬ በቃ እና በቃ ሂጂ ቀጥቅጠሽ ከመገኝ ትንሽ ሸኘኝና ትመለሳለህ ቢያልፈኝስ ቅር ይልሻል ማለት አይደለም መሸኘት ቤት ቢቀርም እሺ ግን እንደው ዛሬ ምታቀጥኛት አንቺ ልትፈሽ ጨጫቃኔ ስታስጠላቸው ምን አይነት ሰው ይኸው ግን አንድ ነገር የሆነ ነገር ሰውነትሽ ጋር ተነቅሰሽ ምናምን ካየው አልፋታሽም አንተ ምን ሆነ እኔ ለኔ ያውቃለሁ እሺ እንዴት ነሽ? ደህና ነኝ። ኧረ ሰላም ነው? በጣም አሪፍ። እኔ እኮ የምልሽ የመንገድ ላይ ትራፊክ ሆንሽ እንዴ? ምንድነው ዣፊ ጭኜ ወደዚህ ነገር ሲሄድ አየሽኝ? ስጠሪኝ እኮ እንደዚህ ስትጫወት ነው የሚያምርብህ። አስደንቅተሽኝ እኮ ነው ፍዝዝ ክርር አልኩብሽ አይደል? አዎ እውነት ነው። ፈለግሽኝ? ደህና ነገር ቆይ ምን ነው አይመስልም? ደህና ነኝ። ጠፋሁ ሰፈር ውስጥ አልታይም ይሆናል። እኔ እኮ ችግር አለብኝ ይሆናል። አንዳንዴ ትጠፊያለሽ በቃ እንደዛ ለማለት ነው። ምን ጉዳይ ገጠመሽ? ምንድነው? ፈልጌ ነበር እኔ በሰላም አይ የሚያፈላልገን ጉዳይ አለን ይሆናል። እሺ ወደ ቤት እየሄድን እናውራ። ከባድ ነው እንዴ ጉዳዩ? አይ እንደው ወደ ቤት አረፍ ብለን እንድናወራ ብዬ ነው። ችግር የለውም። እንግዲህ አረፍ የሚል ሰው ሌላ ሰው ነው እና አረፍ ካለ ደግሞ እኔ ጸባዬን አውቀዋለሁ። ኤኒዌይ ምንድነው? ግዴለሽም ንገሪ ጊዜ ግዴለ ታው ስሜ ራሱ ሻትልም ነው። እሺ ባለፈው ዕለት የሆነ ካፌ ቁጭ ብለን ምናምን ካፌ ቁጭ ብለን በእድሜ መሄድ ጀምሬ ይሆን ቁጭ ብለን ነበር ካፌ ውስጥ። ኦኬ ረሳው በለት ነው ካንቺ ጋር የት? አዎ የብቻ ነው እንጂ እሺ ይሆናል።
ህፃን ልጅ እንደምትወድ ነግረኝ ነበረ። ህፃን ልጅ እንደምወድ? አዎ ህፃን ልጅ እንዴት ይጠላል? አመሰግናለሁ። ቴንኪው። አረ ዌልካም። እኔ እኮ ሀቀኛ ሰው ነኝ። ምንድን ነው ችግሩ ታዲያ? ሰርፕራይዝ አለ። ይሄ ተጨነቅኩ መጣው ማለት እምልሽ እንዴት ነው አለ ሰዓት ጠብቀሽ ስሜን ጠርተሽ መጥተሽ ሰርፕራይዝ አለኝ። ምንድነው አሁን እኔ ከኔ ጋር የሚያገናኘው ሰርፕራይዝ? ምን አርግልሽ ነው? ምንድነው? አንተ ደግሞ ችግር አለብህ። ለማንኛውም ምንድነው? ንገሪኝ። አንቺ ጨምላቃ ምን ያስቀሃል? እንዴት አንቺ ባለጌ እዚህኛ ሰፈር ላይ እንትን ሳታገቢ አርግዣለሁ ትያለሽ? ማዘር እንዴት አሉሽ? ቆይ እንዴት አርገሽ ነው? መገረፍ ነበረብሽ በእውነት። አንቺ ሳትዳሪ ሳትኳይ እንትን ሳትባይ አረገዝሽ? ኧረ ነውር! እንዴት ታረግሽ ቻልሽ? እሺ በቃ እኔ ደስ ካለሽ ችግር የለውም። እንኳን ደስ አለሽ ላንቺ። እንዴ ማርገዝ ቤት እንዴት ነው? ችግር የለም። አትቀልድ እባክህ። ለአንተም እንኳን ደስ አለሽ። እንኳን ደስ አለሽ ትላለህ እንዴ? ምን ቤት ነኝ ደግሞ እኔ? ምን ቤት ነኝ እኔ? ምን አልገባኝም። እኔ አሁን ካንቺ ማርገዝ ጋር ምን ያገናኘኛል? እንዴ ኧረ አሁን ጨዋታ መጣ። በጣም አሁን የሞቀ ጨዋታው መጣ። አልገባኝም። ልጁ አንተ ነው ያልሽኝ ነው? ቆይ እኔና አንቺ ይሄንን ነገር ልጅ ጋር የሚያደርስ መሞሻለቅ መቼ ነው የፈጸምነው? ኧረ ምን ሆነህ ነው ማርክ? ተረጋጋ እዲ ተረጋጋ። መቼ ነው እንጂ እኔ እኮ በህልሜ የምሄደው ያልኩት የውሸቴን የሆነ ጣጣ አለብኝ እንዴ? የምር ተቀደደ። አም ሲሪየስ እኮ ቁም ነገር ነው የማወራሽ እንዴ? እሺ መቼ ነው? ምንድነው? እሺ ቆይ የቹቻ ሰርግ ቀን አብረን ሚዜ አልነበረም ነበር? ቹቻ አፈሪ ብላ? አዎ ነበር፣ ሚዜ ነበር። እናቱ ነው። ከዛ በኋላ ብሬን ሁሉ ተበድሮ አይደል ሄደው የቀረው። የሰፈር ልጅ ነው ብዬ ተበልቼ የቀረሁት እና ያ እንትንስ ማን ነው እሱ ሸንቃጣው? እሱስ 9,000 ብር ከኔ አይደል እንዴ ተበድሮ ወስዶ ይሄው ቹቻ። እኔ እሱን ሰርግ ራሱ ማስታወስ አልፈልግም። የቹቻ ሰርግ ለኔ ትዝታ ያለ እና እኔ ስላንተ ብር ምን አገባኝ? ብር አይደለም አሁን ያወራው። እሺ ነበርን አልነበርንም? የቹቻ ሰርግ ምንድን ነበር? ሚዜ ነበር። አዎ ሚዜ ነበር እኮ። እና ምንድን ነው ከዛ በኋላ? እሱን ማመንህ በራሱ አንተ እንዴ ዝም ብሎ ማመን የለበትም።